ዛሬ የምናየው ትምህርት በአጭሩ ሃይላይቱ ይህንን ይመስላል። ሙሉ ቪዲዮ ተለቆላችኋል። እንማርበት፣ ተማሩበት እላለው። ያና ኒል ነኝ። እንግዲህ ይሄ አሰራር ዓለም ላይ ትሬንድ የሆነ ነው። ተከታተሉኝ። ሰላም ፕሮፌሽናል ያና ኒል ነኝ። እንዴት ናችሁልኝ? እንኳን ወደ ያና ዩቲዩብ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ አድርጉ፣ ደወል ምልክቷን ተጫኑ። ቪዲዮውን አይታችሁ ደግሞ ከወደዳችሁት ላይክ፣ ሼር፣ ኮሜንት ለጓደኞቻችሁ ደግሞ ሼር አድርጋችሁ ይማማሩ፣ እንማማር። ሙያዬን ሼር አደርጋችኋለሁ። ወደ ቪዲዮ። ዛሬ ክላሳችን የምንጀምረው አክሪሊክ ጄል ነው። አክሪሊክ ጄል በምን ጥፍር ሳንለጥፍ ነው ጥፍር ነው የምንሞላው። ተከታተሉ። መጀመሪያ ዩቪ ላይት ከማስገባታችን በፊት ሰንስክሪን እንጠቀማለን። ሰንስክሪን ለምንድን ነው? ጣቶቻችን እንዳይጨማደዱና እንዳያጠቁረው ማለት ነው። አንደኛ ክላይንቶቻችን የተደሰቱበት ላካፍላችሁ ብዬ ነው። ሰንስክሪን አድርገን ዩቪ ግላብስ እናደርግላቸው በጣም ነው የወደዱትና ለእናንተ ላካፍላችሁ ብዬ ነው። የጥፍር ባለሙያ የሆናችሁና ነገ ደግሞ የጥፍር ባለሙያ መሆን ለምትፈልጉ ቅድሚያ ምን እንደሚደረግ ላሳያችሁ ብዬ ነው። ሰንስክሪን ካረግን በኋላ ዩቪ ግላብ አረግን ማለት ነው። ለምንድነው አሁን ሰንስክሪን ያደረኩት? ከመሞረዴ በፊት ዩቪ ላይት 30 ደቂቃ በፊት ማድረግ ስላለብኝ ነው። ቶሎ ሰንስክሪን አድርገን ዩቪ ላይት ስለማናስገባ ማለት ነው እንቆያለን። ከዛ ይሄ መግፊያው ነው። በማርያም ጣት ነው የሚጀምረው። እንገፋዋለን። ኪቲኮ ኤሪያ አካባቢ ይገፋል ማለት ነው። ማርያም ጣታችሁ አስደግፋችሁ እና በፑሸርም መጠቀም ትችላላችሁ። በድሪልም እንደዚህ ፑሽ እያደረግ ኪቲኮ ሪሙቭ እያደረገልኝ ነው ያለው። ኪቲኮ ኤሪያ አካባቢ ያለው ሪሙቭ ያደርገዋል። ይሄን ልቀይረው። ያኛው ገፍቶታል። ይሄ ደግሞ ሪሙቭ ያደርግልኛል። ቀጭኗ መግፊያ ናት። ኔፐር አያያዘው ይሄ እንደዚህ ታረጉና አንዴ ብትይዙት ከዛ ምጭት ማድረግ ሳይሆን ከትከት እያደረጋችሁ ዙሪያው ማጽዳት። እንደዚህ ፈለግ ከበዛበት ግን ይሄ ኔፐር ነው የሚባለው። በኔፐር ክሊን እናደርገዋለን ማለት ነው። ኪቲኮ ኤሪያ አካባቢ ሜኒኬር አሰራርም አሳያችኋለሁ። አሁን ድራይ ክሊን ያደረኩት ስለ ሜኒኬር አይደለም እያብራራሁኝ ያለሁት ለሙሌት ስለሆነ ነው። ክሊን አድርጌ ወደ ሙሌት ምገባ። ማጽዳት ሜኒኬር ክሊን እንዴት ማድረግ እንዳለብን ከምንሞረድ በዚህ በራሱ ብንሞረድ አሪፍ ነው። ጥፍራችን መስተዋት ትንሽ መሞረድ ስላለበት ነው። መስተዋቱ በሞረድ ወይም ኔል ፋይል የሚባለው ይሄ በዚህ መጠቀም ነው። የጥፍር መስተዋታችን ከተሞረደ በኋላ ነው ሙሌት የምንሞላው። የሞረድንበት ደግሞ በክሊንሰር ክሊን እናደርገዋለን፣ ብናኝ እንዳይኖረው ማለት ነው።
በፒንሰር አድርገን ክሊን ማድረግ። እንደዚህ አይነት ሶፍት ወይም ደግሞ ዋክስ ፔፐር አለ አይደል? ዋክስ ፔፐርም ቆራርጣችሁ ማለት ነው። ከዛ ዲሃይድሬተር እንጠቀማለን። ዲሃይድሬተር የምንጠቀመው ለምንድን ነው? ጥፍራችን በተለይ ኦይሊ ከሆነ ሞር ድራይ ያደርግልኛል። ቶሎ እንዳይነሳ የተሞላው ይጠቅመዋል ማለት ነው። ዲሃይድሬተር ለጥፍራችንም ቫይታሚን ነው፣ እንዳይጎዳም ይረዳናል። ግን ደግሞ ድራይ ያደርገዋል። ኦይል የሆነ ጥፍር ላይ ድራይ ያደርጋል። ኮምፕሌን እንዳይኖረን ካስተመር ኮምፕሌን እንዳያደርግ ይረዳናል። ከዛ ቤዝኮት እጠቀማለሁ። ቤዝኮት በማሪያም ጣታችን እንጀምራለን። ከዛ ደግሞ እናስደግፋለን። ጥፍር ሳንለጥፍ መስራት የፈለኩት ምንድነው? እንደዚህ በተለይ የተጎዳ ጥፍራችን እንዲስተካከል ይረዳዋል ማለት ነው። ለዛ ነው ጥፍር ማንለጥፈው ዛሬ በዚህ ማሳያችሁ። ጥፍር እንዳይለጠፍ የፈለጉ ክላይንቶቻችንም በዚህ ነው የምንሰራቸው። 30 ሰከንድ ይደርጋል። ጥፍር እንለካለን። ቁጥሮቹን እየለካን ልክ ስትለቁ 10 ጣት ከሆነ የምንሰራ 2 እዚህ ጋር እናስቀምጣለን። እኔ 5 ጣት ስለሆነ መሰራ 5 አውጥቻለሁ። እናንተ ግን 10 ጣት ስትሰሩ 2 እያወጣችሁ ሬዲ ማድረግ ማለት ነው፣ እኩል እንዲመጣላችሁ። ሉኪዳችን ተጠቀማለን። ሉኪድ የምንነክረው ብሩሻችን ስቲክ እንዳያደርግ ነው፣ ለማስተካከያ ማለት ነው። ሉኪድ እየነከርን ማስተካከል። ጥግት አናደርገውም። ኪቲኮ ኤሪያ አካባቢ አናስጠጋው። እስቲ ደግሞ እዚህ ጋር አካባቢ እናድርገውና አድርገን ደግሞ እንሰራለን።
ከስር መስራቴ ምን ይጠቅማል? እዚህ ጋር ጉብ እንዳይ ትርፍ እንዳይወጣ ብዬ ነው መጀመሪያ ያደረኩት። ብሩሹን ስለሚመቸኝ ነው እንጂ እናንተ እንደዚህ ያለ ብሩሽ አይደለም ማለት ይሄ በሙቋ ማስተካከል ይሄ መጀመሪያ መቆንጠጫ ያው መቆንጠጫ የምታስፈልገን በጓዳው ሞክሬ አይታችሁታል። አናስጠጋውም ኤሪያ ላይ ጭኛዋ መቆንጠጫ ካረግን በኋላ እዚህ ጋር አካባቢ እናስተካክላታለን። ጉብ እንዳይል በድሪል መሞረድ ትችላላችሁ፣ ግን ከምትሞረዱት በዚህ ማድረግ እንችላለን፣ በዛኛው ማድረግ እንችላለን። በሁለት ይቻላል። አሁን እዚህ ጋር ትርፍ አልወጣም። መቆንጠጫ ማድረግ የጠቀመኝ እንደዚህ አይሆንም። ይሄ ባዶ ነበር፣ መቆንጠጫ የለውም። ይሄም ያው መቆንጠጫ የሌለው፣ መቆንጠጫ ያለው ግን እዚህ ጋር ፍላቱን ይወጣል። እዚህ ጋር እዩት፣ እዚህ ጋር ትርፍ አለው፣ እዚህ ጋር ግን የለውም። እዚህ ጋር ትርፍ አለው። እንዲህ ትርፍ ሲመጣ ፖሊ አክሪሊክ ጄሉ ሊኩዊድ አድርገን ማስተካከል። በቤታችሁም እንደዚህ መስራት ትችላላችሁ። አንዳንድ ክላይንቶቻችን ሳይመቻቸው ሲቀር በቤታቸው እንደዚህ ይሰራሉ ማለት ነው። ተማሪዎቻችንን
10 ጣታችሁ እንደዚህ መስራት ትችላላችሁ። ምንም የማይጎዳ ጥፍር ነው። ግሉ የለ ምን የለ። አሁን ያልተጠጋውበት ኤሪያ እሞላዋለሁ ማለት ነው። ለምን ይሄ ይሞረዳል? ድጋሜ እንሞላዋለን። ድርድ እያደረኩት ያለሁት ጥግት ብለን አልሞላ ነው። ኪቲኮ ኤሪያ አካባቢ ሞረድኩት። ሞርጄ ቤዝ እጠቀማለሁ። ቤዝ ኮት ከተሞረደ በኋላ በክሊንሰር ክሊን እናደርጋለን። ግን ጥጥ አትጠቀሙ። በእንትን ዋክስ ፔፐር እና ወይም ደግሞ ይሄ ወፍራም ናፕኪን አርጋችሁ ክሊን ማድረግ። ክሊንሰር ተጠቅማችሁ ክሊንሰር ምን አይነት እንደሆነ ፖስቼ ይላችኋለሁ። መጀመሪያ የሰራሁት እሱ ላይ ታገኙታላችሁ። ቤዝ ተጠቅመን ነው ደግሞ ድጋሚ የምንሞላ። እየሞረድ ነው። ሰላሳ ሰከንድ አደርቃለሁ። ከዛ ትንሽ ነው የምንጠቀመው። ሁለት እያደረኩኝ እሰራለሁ። ሙሉ ለሙሉ መስራት እንችላለን፣ ግን እዚህ ጋር አካባቢ ቆንጆ ጥርት ያለ እንዲመጣልን ነው ትንሽ ስፔስ አድርጌ የሞላሁት ቅድም። ከዛ ግን እንደዚህ መሙላት እንችላለን ማለት ነው። እዚህ ጋር አካባቢ ቆንጆ እንዲመጣልን ኪቲኮ ኤሪያ አካባቢ ማለት ነው። እንዳያስቸግራችሁ ሉኪድ እየነከራችሁ ወይም ደግሞ ዋይት አልኮን ማድረግ ትችላላችሁ። ሉኪድ የሌላችሁ ወይም ደግሞ ሉኪድ ሽታው ከጠላችሁት በአልኮንም ይሰራል ማለት ነው። በዋይት አልኮን ሽታው ከጠላችሁት ነው እንጂ ሉኪድ ቢሆን ይመረጣል። ሉኪድ የአክሪሊክ ሉኪድም አለ፣ የፖሊጄል ሉኪድም አለ ለብቻው የሚሸጥ። እዚህ ጋር ኪቲኮ ኤሪያ አካባቢ ጥንቅቅ ብላችሁ ሙሉት። ከዛ ይደርቃል 60 ሰከንድ።
መስራታችን ደግሞ እንደዚህ አድርገን ክሊን እናደርገዋለን። ስቲክ የሚያደርገው ክሊን እናደርጋለን በክሊንሰር። ክሊን ካደረግን በኋላ እንሞርዳለን። ብናኙ መነጽራችን አድርገን መጠቀም። ሼፕ ኦቫል ነው እየሰራሁላችሁ ያለሁት። ሞላሉ ይት በክሊንሰር ክሊን አድርጌ የኛ ክላይንቶቻችን ብዙ ጊዜ የሚፈልጉት ይሄን ነው። እንደዚህ ትንሽ እዚች ጋር ቅልብስ ስትል ይወዷታል። እዚህ ጋር እንዲህ ብለ መጥተው እዚህ ጋር ትንሽ ቅልብስ ከዛ እድሜም ይኖረዋል ይቆያል ማለት ነውና እዚህ ጋር በጣም ፍላት አታርጉት። ትንሽ እዚች ጋር ቅልብስ ብላ ከዛ ፍላት እንዲህ ነው የሚወዱት ክላይንቶቻችን የኛም። እኔም ደግሞ ለእናንተ ሼር ማድረጋችሁ ይሄን ነው። እዚች ጋር ትንሽ ቅልብስ ብላ እዚህ ጋር ፍላት፣ እዚህ ጋር ደግሞ ፍላት ነው። ኪቲኮ ኤሪያ አካባቢ ፍላት ነው። ከዛ ቅልብስ ትላለች፣ ከዛ ፍላት እያለ ይመጣልና ይሄ አሁን በጣም ነው የሚያምረው አሞላሉ። ጠርዙ እንደዚህ አድርገን ክሊን እናደርጓለን ከመድረቁ በፊት ማለት ነው። ከደረቀው በኋላ ክሊን ስለማይደረግ እና ካት አይስ ደግሞ ስሰራ በዛው ካት አይስ በማግኔት የሚሰራ ሽላፕ በቀጣይ ቪዲዮ የዚህን የጥፍር አርት አሰራሩን ቪዲዮ ሙሉ ተሰርቷል። ቀጣይ ሳምንት ይለቀቅልናል። የዲዛይን አሰራር የናይንዲ አቀባብ ማለት ነው። እወዳችኋለሁ ስለተከታተላችሁኝ። ቴንክ ዩ ሶ ማች። ሙሉ ቪዲዮ ስላያችሁ ስለተከታተላችሁ ሀሳብ ስለሰጣችሁ ስለተማራችሁ ቴንኪ ሶ ማች። ወዳችኋለሁ።